ሰላም ቤተሰቦች እንዴት ናችሁ? አላችሁልኝ ወይ? ዛሬ እንግዲህ እንደተለመደው ቲፕ ልሰጣችሁ ነው የመጣሁት። ስለ ሞዴሊንግ ነው የምሰጠው ቲፕ እና አንዳንድ ሚዲያዎች ላይ ምናምን እንደዚህ ስለ የሞዴሊንግ ትምህርት ቤቶች ምናምን ሲያስተምሩ እና ወካቸውን፣ ፎቶ ፖዛቸውን ስቴጅ ላይ እንደዚህ አይ ቲንክ ግራጁዌሽናቸው ይሁን አይ ዶንት ኖ እሱን ምናምን ወክ እያደረጉ የሚያደርጉት ፖዝ ምናምን ወካቸውን ጭምር ምናምን እያየሁኝ ነበር እና እውነት አሁን ወደ ስራው ስትገቡ ወይ ደግሞ እንደዛ አይነት ወቅ ታደርጋላችሁ፣ እንደዛ አይነት ፖስት ታደርጋላችሁ የሚለው ነገር አሳሳቢ የሆነ ጥያቄ ነው ማለት ነው። ምክንያቱም ትላልቅ ስራ አሁን እንግዲህ አንድ ሰው የሚማረው የሆነን ነገር ስራ ለመስራት ነው። የሆነ ወጪ ታወጣላችሁ ከዛ በኋላ ብራችሁን ከፍላችሁ የሆነ ነገር ነገ ላይ ስራ ለመስራት ስለሆነ ዝም ብሎ ኪሳራ ነው የሚሆንባችሁ ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? በመጀመሪያ ደረጃ ምን አይነት የሞዴሊንግ ትምህርት ነው መማር ያለባችሁ? የኮሜርሻል ነው ወይስ የስቴጅ ላይ ራንዌይ የሚባለው ነው ወይስ ዋትኤቨር? በጣም ብዙ አይነት የሞዴሊንግ እንትኖች አሉ እና ምን አይነት ለሞዴሊንግ ዘርፍ ነው እኔ የምሆነው የሚለውን ነገር ማወቅ አለባችሁ ለይታችሁ ማለት ነው እንጂ ራንዌይ ብቻ ሰዎቹ ስላስተማሩ ካትዎክን ስላስተማሩ ሞዴል መሆን ትችላላችሁ ማለት አይደለም። አብዛኛውን እንግዲህ እኔ አሁን ሞዴሊንግ ኢንዱስትሪ ውስጥ ወይ ደግሞ አሁን ላይ እያየኋቸው የመጡት የሞዴሊንግ እንትኖች ትንሽ ወጣ ያሉ ነገሮች አሉ። አሁን ነገ ወደ ስራው ምናምን ስትገቡ በጣም ትላልቅ ስራዎች ስቴጆች ምናምን ሲዘጋጁ እዛ ላይ እንደዛ አይነት ይዛችሁ ስራ እንደዛ አይነት ወክ ይዛችሁ እንደዛ አይነት ፖዝ ይዛችሁ ምናምን ብትቀርቡ ኢግኖር ነው የሚያደርጓችሁ። በደንብ ከእናንተ በላይ ፐርፌክት የሆነ ያ ኢንዱስትሪ እንደሚፈልገው አይነት ወክ የሚያደርጉ አሉ፣ ፖዝ የሚያደርጉ አሉ። ስለዚህ እናንተ ኢግኖር ትደረጋላችሁ ማለት ነው። ስለዚህ ብራችሁን ከከፈላችሁ አልቀረ ኢንተረስትድ የሆናችሁበት እናንተ ደግሞ ፊት በምታደርጉበት መልኩ መሆን አለበት ማለት ነው። ላይክ ለምሳሌ ራንዌይ ከሆነ ራንዌይ አሁን ሜትር ከ85 እስከ 90 ምናምን ያሉት ለራንዌይ ይሆናሉ። ስቴጅ ፋሽን ሾው ምናምን ለመስራት በደንብ ሰሌክት ይደረጋሉ ባጭሩ። ሌሎችንም ስራ መስራት ይችላሉ። ለነሱ ምንም አይነት እንትን የለም። ግን አጠር ስትሉ ግን የሞዴሊንግ ኢንተረስቱ ያላችሁ ሰዎች የግድ እንትን መሆን የለባችሁም። ራንዌይ መማር የለባችሁም። ምክንያቱም ኮሜርሻል የሆኑ ነገሮች ማስታወቂያዎችን ፕሮሞሽን ምናምን እንደዚህ ኮሜርሻል አድቨርታይዚንግ ምናምን አይነት ነገሮችን ወይ ደግሞ ፎቶ ሺቶችን በነዛ አይነት ነገሮች ነው ራሳችሁን በደንብ አፕዴት እና እንትን ማለት ያለባችሁ እንጂ የግድ ራንዌይ መስራት አለብኝ ምናምን ማለት የለባችሁ። ምክንያቱም እናንተ ትልቅ ስራ ቦታ ላይ ስትጠሩ በዛ ነገር በደንብ ፕሮፌሽንድ ከሆናችሁ ወዲያውኑ ሰሌክት ትደረጋላችሁ። ግን ካልሆነ ኢግኖር ነው የምትደረጉት፣ ትጣላላችሁ ማለት ነው። ስለዚህ ያንን ነገር አስተውሎ የሚያስተምራችሁ ሰው የለም። ብዙ ጊዜ ትምህርት ቤቶች ምንድነው የሚያደርጉት? ሁሉንም አንድ ላይ ይቀላቅላሉ። ከዛ በኋላ ማስተማር ብቻ ነው፣ ሌላ ነገር አያደርጉም። ከዛ በኋላ ወጥታችሁ እናንተ ስራውን ለመስራት ስትሉ እናንተ ትጣላላችሁ። ምንድነው ችግሬ ምናምን ብላችሁ ስትሉ በቁመት ትወድቃላችሁ። ስለዚህ ከወዲሁኑ እናንተ መሆን በምትችሉበት ፕሮፌሽናችሁ ነው መማር ያለባችሁ እንጂ ፕሮፌሽናችሁ ባልሆነ ሰሌክት ልትደረጉበት ነገ የገቢ ምንጭ ልታገኙበት በማትችሉበት መንገድ መማር የለባችሁ። ኮሜርሻል ከሆነ ቁመታችሁ አጭር ምናምን ከሆነ ለራንዌይ ማትሆኑ ከሆነ ኮምፕሊትሊ የኮሜርሻል እና ፎቶ ሹቶችን የመሳሰሉትን ነገሮች ነው መማር ያለባችሁ። ከፎቶ እና ከኮሜርሻል አድቨርታይዚንግ የመሳሰሉት ነገሮችን ነው እንጂ መማር ያለባችሁ ራንዌይ ዝም ብሎ ለራሳችሁ ወካችሁን ለማሳመር ምናምን ካልሆነ በስተቀር እንትን አትሉት። በዛ ላይ ግን በኮሜርሻል እና በአድቨርታይዚንግ ለይታችሁ የራሳችሁን ፕሮፌሽን የራሳችሁን እንትን እዛ ላይ ፎከስ አድርጋችሁ ከተማራችሁ ግን ነገ ላይ ያንን ነገር በደንብ ለመስራት ገቢ ለማመንጨት ይሆናችኋል ማለት ነው። እንደዛ ካልሆነ ደግሞ ምንም ተምራችሁ ዝም ብላችሁ ነው በቃ ሞዴል ነኝ የሚለውን ስም ብቻ
እንደ ማዕረግ ለመጠቀም ነው የሚሆንባችሁ ማለት ነው። ስለዚህ አሁን ላይ በጣም ብዙ ሞዴሊንግ ትምህርት ቤቶች ስላሉ እየጠየቃችሁ እኔ ለምን አይነት የሞዴሊንግ ትምህርት ነው የምሆነው ወይ ደግሞ ለምን አይነት ስራ ነው የምሆነው ብላችሁ መጠየቅ የራሳችሁን እንትን ማወቅ አለባችሁ። ኢንተርኔት ላይ አሁን ዝም ብላችሁ ትንሽ ሰርች ብታደርጉ ራንዌይ ከስንት እስከ ስንት እንደሆነ፣ ኮሜርሻል ምን እንደሆነ፣ አድቨርታይዚንግ የመሳሰሉትን ነገሮች መጀመሪያ ራሳችሁን እንትን ማለት አለባችሁ እንጂ ዝም ብላችሁ ሄዳችሁ ገንዘባችሁን ከፍላችሁ ኪሳራ መሆን የለባችሁ ማለት ነው። እና ይሄንን ቪዲዮ አሁን ለምሳሌ አይታችሁ እንትን ብትሉት በጣም ነው የሚያስቀው ማለት ነው። በጣም ስቴጅ ላይ እንደዚህ አይሰራም፣ እንደዚህ አይደረግም። ኮንፊደንሳቸው አሪፍ ነው፣ ግን ስቴጅ ላይ እንደዛ አይነት ነገር አታድርጉ። ለማንኛውም ዩዝ እንደዚህ አይነት ቪዲዮዎችን እንድሰራላችሁ ኦር ደግሞ እንደዚህ አይነት ቪዲዮዎችን ስለቅ ወዲያው እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ይመቻችሁ።